لعلي لا ألقاكم بعد عام هذا في موقفي هذا من الواتم كزي عامت بوهالا زيبوت علي لا تاقني تشلال الله جوها دنقتو فرتو سونتاتشو هلو جروهنو نبر يدامنتوت الزاو يعرف عميدالي إن دماءكم وأموالكم وأعراضكم حرام كحرمة يومكم هذا في بلدكم هذا في شهركم هذا دمات شوف هذا ገንዘቦቻችሁ ክብሮቻችሁ አንዱ ባንዱ ላይ ሊያልፋቸው የተከለከሉ ናቸው ልክ ይሄ ቦታ አላህ ዘንድ የታፈረ የተከበረ እንደሆነው ልክ ይሄ ቀን የተከበረ ይሄ ወር እንደሆነው ይሄ ቦታ የተከበረ እንደሆነው አላህ ዘንድ የሰዎቹ ደም ገንዘቦቻቸው ክብሮቻቸው ስማቸው ዝናቸው እናንተ ዘንድ የተከለከለ ነው ኢላን ተልቀው ረበኩም ጌታችሁን እስክታገኙት ድረስ የሰው ልጅ ደም ክብርና ነፍስ ክብር አላት ነፍስን የሚወስዳት የፈጠራት ጌታ ብቻ ሰውን ለመግደል አልተፈቀደለት ሰውን አይደለም ራሱን መግደል በእስልምና ክልክል ነው ሌላውን አይደለም ራሱን አንድ ሰው ቢያጠፋ ትልቅ ወንጀል እስልምና ለነፍስ ትልቅ ወጋ የሰጠ ሃይማኖት አመነም አላመነም የተከበረ የሰው ልጅ ነው ወለቀድ ከረምና በኒ አደም ነፍስ የሚወስዳት አላህ ብቻ አንዲት ነፍስ ያለ ጥፋቷ ያጠፋ ሰው ወንጀሉ ምን ያህል ይመስላችኋል ፈከአንማ قتل الناس جميعا የሰው ልጆችን በአጠቃላይ እንደገደለ ይቆጠራል አላህ ቁርአን ላይ እኮ አንድን ነፍስ ገደልክ ማለት የአደም ልጆችን ሁሉ ጨርሰሃል ማለት እስልምና የአንድን ሰው ነፍስ በሁሉም ሰው ነፍስ የመዘነው ወመን አህያ አለ ሕያው ያደረጋት አንዲትን ነፍስ የሰው ልጅ ሁሉ ሕያው እንዳረገ ይቆጠራል አንድ ጎረቤት ታሞ አግኝተኸው አሳክመኸው ሕይወት ዘርአበት ማለት የሰው ልጆችን ሁሉ ሕያው እንዳረገ ይቆጠራል ሙእሚን ታማኝ ሙእሚን የሰው ብር አይወስድም ሙእሚን አይሰርቅም ሙእሚን ቃሉን ይጠብቃል ሙእሚን ፌክ ካይሸትም ሙእሚን አያምታታም ሙእሚን ማለት የታመነ ሰው የሚረጋበት ማለት ነው እሱ ዘንድ ያለኝ አይጠፋም የሚለው ማለት ነው ወኢነ ዲማء الجاهليه موضوع تحت قدمي ቂምንና በቀልን ሻሩት በዛ ንግራቸው ከኔ ከመላኬ በፊት የነበረ የተቋሰላችሁት የፈሰሰ ደም ካለ እግሬ ስር ጥየዋለሁ የደበቀል ማንም ሰው ከዚህ በኋላ እንዳይነሳ የመጀመሪያ ምጥለው የዓሚር ኢብኑ ረቢዓ ያጎታቸው ልጅ ደም አለ ሌላ ጎሳን የገደለው ቁረይሾቹ እንገለዋለን ብለው ሁሌ ቂም ይዘው ኑረዋል ያጎቴ ልጅ ደም እኔ እግሬ ስር ጥየዋለሁ አንበቀልም ይቅር ብለናል አለ ነብዩ አለይሂ ሰላቱ እስልምና ምታበላበት እንጂ ምትበላበት ዲን አይደለም ባንስከው ክብር ዝና ዕውቅና ምታግበሰብሰው ጥቅም የለም እንደ ሰው ለፍተ ነው መታደር استوص بالنساء خيرا አለ የሴቶቹን ነገር አደራል ተቁላህ ፊልኒሳ ሴቶቹን እንዳትበድሏቸው ታገቢኛለሽ ወይ ብሎ ተንበርክኮ ይጠይቃትና በእንበርክክ ከቤት ያስወጣታል ባማል ሴት ልጅ መቀለጃ የሆነችበት ዘመን ላይ እንገኛለን እስልምና በመጨረሻው አደራ ላይ እንኳን እሷን አረሳት ድሮም እስልምና ሴት ልጅ ስትቀበር አግንቷት እሱ ነበር ያዳናት ወይደል መውኡደቱ ሱኢለት ቢአይ ዘንብን ቁትለት አንድ ሰው ሴት ልጅ ሲወልድ ያፍር ይሸማቀቅ ነበር እስልምና መጥቶ ሴት ልጅ ትልቅ ደረጃ ሰጣት ከፍ አደረጋት የቤቱ ንግስት አደረጋት እሷን ቤቷን ተከራይተ ልብሷን አልብሰ ቀለቧን ሞልተ እንደ ንግስት እንድታኖራት እስልምና አዘዘ አንተ ትወጣለህ ትለፋለህ ትሰራለህ እሷስ ትውልድ ቤት ውስጥ ኮተኩታለች ቁርአን ውስጥ ሱረቱ ሪጃል ሚል አታገኙ ሱረቱ ኒሳ ግን ታገኛላችሁ በስማቸው ምዕራፍ ሰየመላቸው የተለየን ክብር የሰጣት ዲን እስልምና እናንተ የሰው ልጆች ያሉ ምታስደዳድሯቸውን ሰራተኞችን ክብር ስጧቸው ከምትበሉት መግቧቸው ከምትለብሱ አልብሷቸው መጥፎ ነገር ከሰሩት ማትታገሱት አትምቷቸው አሰናልቷቸው ፒዛ በርገር ሲታዘዝ እነሱን ታሳቢ ያደርጋል አይስክሬም ቤት ሲታዘዝ ጥሩ ምግብ ሲሰራ ለሷ ይቀነስላት አለ ይሄ የነብዩን ወሲያ የሚጠብቁ ሰዎች እሷ የቤተሰቡ አንድ ክፍል ነች አንዳንዴ ሜሽን እናደርጋቸዋለን አሰርተናቸው አናቀንሳቸው ለፍተው አብረው አብስለው ቤተሰብ ጭርሳ ጎይበላል እሷ ፍሪጅ ያለው ጣሙቃ ትበላለች ይሄን ዲን ሞላውላችሁ ጸጋውንም እሱም ሞላውት እስልምናንም ከሃይማኖቶች ሁሉ ለእናንተ ተመራጭ አደረኳል አላህ አልহামዱሊላህ خير ما استفتح المتكلم بكلمه وأفضل ما فح ناطق بفمه رب حمدا ليس غيرك يحمد يا من له كل الكائنات تسجد أبواب غيرك ربنا قد أوسدت
ورأيت بابك واسعا لا يوصل. رباه عجز الطبيب فداونا، وفسد الزمان فنجنا، وضعفت حيلتنا فقونا. إلهي حملت نوحا على ذات ألواح ودثر يا ذا العزة والجبروت، ورددت ليعقوب بصره بعدما ابيضت عيناه يا ذا الملك والملكوت، ونجيت موسى في التابوت، وحملت يونس في بطن الحوت، وسترت حبيبك محمدا بخيوط العنكبوت. سبحانك سبحانك أنت الحي الذي لا يموت. اللهم أنت أحق من ذكر وأحق من عبد، وأنصر من ابتغي، وأرأف من ملك، وأجود من سئل، وأوسع من أعطى. أنت الملك لا شريك لك، والفرد الذي لا ند لك. لن تطاع إلا بإذنك، ولن تعصى إلا بعلمك. تطاع فتشكر، وتعصى فتغفر. أقرب شهيد وأدنى حفيظ، وأخذت بالنواصي وكتبت الآثار، ونسخت الآجال. والقلوب لك مفضية، والسر عندك علانية. الحلال ما أحللت، والحرام ما حرمت، والدين ما شرعت، والخلق خلقك، والعبيد عبيدك، وأنت الله الرؤوف الرحمن. ناداك قلبي خاشعا ولساني، يا عالما بالسر والإعلان. فرج كروب المسلمين جميعهم، واحفظ علينا نعمة الإيمان. يا من إذا وقف العبيد ببابه ستر القبيح وجاد بالغفران. تعفو الملوك عن النزيل بحيهم، كيف النزيل بساحة الرحمن. أشهد أن لا إله إلا الله وحده لا شريك له، له الملك وله الحمد، وهو على كل شيء قدير. الرحمن على العرش استوى، له ما في السماوات وما في الأرض، وما بينهما وما تحت الثرى. وإن تجهر بالقول فإنه يعلم السر وأخفى. وأشهد أن سيدنا وإمامنا وقرة أعيننا محمدا عبد الله ورسوله، وخيرته من خلقه، وآمينه على وحيه. بعثه الله بين يدي الساعة بشيرا ونذيرا، وداعيا إليه بإذنه وسراجا منيرا. فتح الله به أعينا عميا، وآذانا صما، وقلوبا غلفا. وتركنا على المحجة البيضاء ليلها كنهارها، لا يزيغ عنها إلا هالك. فصلوات الله وتسليماته عليه ما اتصلت عين بنظر، ووعت أذن بخبر، وسلم تسليما كثيرا. أغر عليه بالنبوة خاتم من الله، نور يلوح ويشهد. وضم الإله اسم النبي إلى اسمه، إذا قال في الخمس المؤذن أشهد. وشق له من اسمه ليجله، فذو العرش محمود وهذا محمد. نبينا أتانا بعد يأس وفضرة من الرس، والأوثان في الأرض تعبد. فأمسى سراجا مستنيرا وهاديا، يلوح كما لاح الصقيل المهند. فأنذرنا نارا وبشر جنة، وعلمنا الإسلام فالله نحمد. أيها الناس، أوصي نفسي وإياكم بتقوى الله. ولقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. يا أيها الذين آمنوا اتقوا الله حق تقاته، ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا، يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أيها الناس، لبيك اللهم لبيك، لبيك لا شريك لك لبيك، إن الحمد والنعمة لك والملك لا شريك لك. የዓለማችን ጌጥ የሩሱሎቹ ሁሉ አይነታ የነቢያት ፈርጥ የፍጥረተ ዓለሙ ካስማ የሰው ልጆች ሁሉ ግርማ ሞገስ የሆኑት ነቢዩ ዓለይሂ ሰላቱ ወሰላም ይህን ተልቢያ እያሉ
ከመዲና ወደ መካ ማቅናትን ይዘዋል። ረሱሉ ዓለይሂ ሰላም ለመጀመሪያም ለመጨረሻም ያደረጉት ሐጅ ይሄ ብቻ ነው። በ10ኛው ዓመት ሂጅሪያ ነቢዩ ዓለይሂ ሰላቱ ወሰላም ወደ ሐጅ ተንቀሳቀሱ። እሳቸው ሐጅ እንደሚያደርጉ ሲታወቅ ከ122,000 እስከ 144,000 ሚሆን ህዝብ እዛ ቅፍለት ላይ ተከተላቸው። ከሳቸው ጋር ሐጅ ለማድረግ ከሳቸው የዲን ድንጋጌዎችን ለመውሰድ ህዝቡ የተመመበት ዓመት ነበር። ነቢዩም ዓለይሂ ሰላቱ ወሰላም በመንገዳቸው ላይ ሲጓዙ አንድ ሸለቆ ላይ ሲደርሱ፣ በእርግጥ ያን ሐጅ ብዙ ነቢያቶች አድርገውታል። የዚህ ሸለቆ ስያሜ ምንድነው ይሏቸዋል። ይሄማ ስሙ እንዲህ ይባላል ይሏቸዋል። አወል እዚህ ቦታ ላይ ነቢዩላህ ሙሳ በተልቢያ ድምፁን ከፍ ያደረገ ሲያልፍ መለከተዋለሁ ይላሉ። ከዛም ትንሽ ይጓዙና ሌላ ኮረብታ ይደርሳሉ። ይሄን ቦታ ስምን ትሉታላችሁ ይሏቸዋል። ስሙን ይነግሯቸዋል። አዎ ወንድሜ ነቢዩላህ ዩኑስ እሱም ተልቢያ እያለ እዚያ አቋርጦ ሲሄድ አየዋለሁ። የተሳፈረበት ግመል ወይም ፈረስ ልጓሞቹ ከቅጠል ነበር። ነቢያቶች ሁሉ ይሄን ቤት ተመው ጎብኝተውታል። ነቢዩላህ ኢብራሂም ዓለይሂ ሰላም ከገነቡት በኋላ ከእርሳቸው በኋላ የመጡ ነቢያቶች ሐጅን አድርገዋል። ይሄው ዛሬም ነቢዩ ዓለይሂ ሰላቱ ወሰላም በርካታ ሺህ ሰሃባዎችን አስከትለው መካን ገብተው ጠውፈውና ጨርሰው ወደ 9ኛው ቀን ዓረፋ ተራራ ጥግ ተሰይመዋል። ያ የተከበረ ቦታ በተከበረው ቀን ላይ ታሪካዊ ንግግራቸውን አደረጉ። የእሳቸው መልእክት መቋጫ፣ ያስተምህሮቶቻቸው ማሳረጊያ፣ እስልምና ምንድነው ብሎ ማጥናት ለፈለገ ሰው የመጨረሻ ማህተማቸው የዓረፋ ቀን ያደረጉት ኹጥባቸው ነው። ያደረጉት ትልቅ ንግግር ነበር። ያስተምህሮቶቻቸው ተጨምቆ ሲወጣ ያኔ ቀን ያደረጉት አስተምህሮት ነቢዩ ዓለይሂ ሰላቱ ወሰላም ግመላቸው ላይ ወጡና ህዝቡ በተሰበሰበበት ላይ ንግግራቸውን ጀመሩ። አንደበታቸው ማራኪ፣ ድምፃቸው ሳቢ ነበር። አላህ የሰጣቸው ንግግሮቻቸው ተሰልስለው የሚፈሱ የሚመስሉ ሉል ነበር ቃላቶቻቸው። ኡቲቱ ጀዋሚዕል ከሊም ንግግርን ቋጥሮ የመናገር ችሎታ አላህ ሰጥቶኛል ይላል። ታዲያ ለዛ ሁሉ ህዝብ እንዲደርስ የሚያስተጋቡ ሰዎች ተራራ ላይ ሆነው ንግግራቸውን ጀመሩ። ንግግራቸውን ሲጀምሩ አዳማጩ ትኩረት እንዲሰጠው አንድ ቃል ተጠቀሙ። አዩሃናስ አላህን ካወደሱ በኋላ እናንተ የሰው ልጆች ያሉ። ጥሪው ለአደም ልጆች ባጠቃላይ፣ መልእክቱ ለሰው ልጆች ሁሉ ባጠቃላይ። መልእክታቸው ሲቋጭ ምን እንደሚመስል ያስተላለፉበት ነው። እናንተ ሰዎች ሆይ እስመዑ ከላሚ ወዑ ኡበይን ለኩም፣ ንግግሬን አዳምጡ ያዙትም ላብራራላችኋል። ከዛም አስከተሉ ለዓሊ ላ አልቃኩም በዕደ ዓሚ ሃዛ ፊ መውቅፊ ሃዛ፣ ምናልባትም ከዚህ ዓመት በኋላ እዚህ ቦታ ላይ ላታገኙ ትችላላችኋል። ይሄ ንግግር የሰሃቦቻቸውን የቆዳ ጸጉር እንዲቆም አደረገው። ምናልባት ከዚህ ዓመት በኋላ ይህን ንግግር ላይ ሰሙት ይችላል። መልእክተኛው ዓለይሂ ሰላቱ ወሰላም ወደ ላጋቸው ጌታ ሊሻገሩ ይችላሉ። ደንግጠው ፈርተው ሰውነታቸው ሁሉ ጀሮ ሆኖ ነበር ያዳመጡት። እዛው የዓረፋ ሜዳ ላይ ሁላችን እዛ ቦታ መቆም አላህ ይወፍቀን። በየዓመቱ አላህ ይወፍቀን። በየዓመቱ ማህረታውን አላህ ይወፍቀን። አጣ ዱንያ ቢረባህ 70 ዓመት ዓረፋ ተራራ ላይ ቆም ያለው ይላል። 70 ጊዜ አላህ ከሚመላለሱበት አላህ ያድርገን። ያ ተራራ የአላህ እዝነት የሚወርድበት አላህ ወደ ታችኛው ሰማይ የሚቀርብበት ነው። ተነዝሉል ኢላሂ አላህ ቀርቦ ባሮቼ ምን ፈልገው መጡ ብሎ መላእክትን የሚኩራራበት ቀን። ኸይሩ የውምን ጠልዐት ዐለይሂ ሸምስ ፀሐይ ከወጣችበት ምርጡ ቀን 9ኛው ቀን መላእክት ሁሉ የሚታደሙት ቀን ነው። ዓረፋ የሚባለው ተራራ ጥግ ምእመናን የሚሰፍሩበት ያ ተራራ ጀበሉ ረሕማ ተብሏል። የአላህ እዝነት ስለሚወርድ ጀበሉ ተውባ ተብሏል። ሰዎች
ከወንጀላቸው ወደ አላህ የሚመለሱበት ቦታ ስለሆነ አላህ የሚምርበት ተራራ ስለሆነ የሚመርበት ክልል ስለሆነ እዛ መሃል ላይ ቆሙና ነብዩ አለይሂ ሰላቱ ወሰላም ከተራራው ጥግ ቆሙና ንግግራቸውን ቀጠሉ። እናንተ ሰዎች ሆይ ከዚህ ዓመት በኋላ እናንተ ውስጥ ላልኖር ይችላል። ለዛ ነው የስንብቱ ሐጅ የሚባለው ሐጀቱል ወዳዕ የመፈጸሚያው የመጀመሪያቸውም የመቋጫቸውም ሐጅ ነው ለነብዩ አለይሂ ሰላቱ ወሰላም። ንግግራቸውን ጀመሩ። አዩሃናስ እናንተ ሰዎች ሆይ ተመልከቱ፣ የመጀመሪያ አስተምሮታቸው ኢነ ዲማአኩም ወአምዋለኩም ወአዕራደኩም ሐራሙን ከሑርመቲ የውሚኩም ሃዛ ፊ በለዲኩም ሃዛ ፊ ሸህሪኩም ሃዛ አሉ። ደማችሁ አሉ፣ ገንዘቦቻችሁ፣ ክብሮቻችሁ አንዱ በአንዱ ላይ ሊያልፋቸው የተከለከሉ ናቸው። ልክ ይሄ ቦታ አላህ ዘንድ የታፈረ የተከበረ እንደሆነው፣ ልክ ይሄ ቀን የተከበረ ይሄ ወር እንደሆነው፣ ይሄ ቦታ የተከበረ እንደሆነው አላህ ዘንድ የሰዎቹ ደም፣ ገንዘቦቻቸው፣ ክብሮቻቸው፣ ስማቸው፣ ዝናቸው እናንተ ዘንድ የተከለከለ ነው። ኢላ አን ተልቀው ረበኩም ጌታችሁን እስክታገኙት ድረስ እስክትገናኙት ድረስ ለዚህ ተብሎ የሚፈቀድ ነገር የለም። ነቢዩ ዓለይሂ ሰላቱ ወሰላም በማሳረጊያ ትምህርታቸው መጀመሪያ ያስቀመጡት ኢነ ዲማአኩም፣ ኢነ ተውኪድ ነው፣ አጠንክረው ነው የጀመሩት። ደሞቻችኋል። አንድ ሰው የአንድን ሰው ደም ማፍሰስ በእስልምና በክፉ የተኮነነ ከወንጀሎቹ ሁሉ አንዱ ትልቁ እሱ ነው። አንድን ሰው ሌላን ነፍስ ማጥፋት የሙስሊምን አይደለም፣ የመጽሐፍ ሰዎች የምንላቸውን ክርስቲያኖችን አይደለም፣ ጣዖት አምላኪን ቢሆን እምነት የለሹን ሰው ቢሆን ደሙን ማፍሰስ ነቢዩ ዓለይሂ ሰላቱ ወሰላም በትልቁ የኮነኑት ቁርአን አጸያፊነቱን የጠቀሰው የሰው ልጅ ደም ክብር ነው። ነፍስ ክብር አላት። ነፍስን የሚወስዳት የፈጠራት ጌታ ብቻ። ሰውን ለመግደል አልተፈቀደለትም። ሰውን አይደለም ራሱን መግደል በእስልምና ክልክል ነው፣ ሌላውን አይደለም። ራሱን አንድ ሰው ቢያጠፋ ትልቅ ወንጀል፣ ባጠፋበት ሁኔታ ተቀስቅሶ ለዓመታት እንዲሰቃይ ይደረጋል። ራሱን ከፎቅ ፈጥፍጦ ገለው ከሆነ ይቀሰቀስና ተፈጥፈጥ እየተባለ ሩሑ እየተመለሰች የስቃይ ህይወትን ይመራል። በመርዝ ገሎ ከሆነ አላህ ቀስቅሶት ሁሌ ራሱን መርዝ እየጠጣ እንዲገል ይደረጋል። ስቃይ በጣም ከባድ። እንኳን ሌላም መግደል ራስን መግደል በእስልምና ክልክል የተወገዘ ነው። ነፍስን የሚወስዳት የፈጠራት ጌታ ብቻ። አንዳንድ ሚዲያዎች ላይ ትሰማላችሁ የማይሆኑ ወሬዎች፣ የማይመስሉ ፕሮፓጋንዳዎች። እስልምና ለነፍስ ትልቅ ወጋ የሰጠ ሃይማኖት፣ አመነም አላመነም የተከበረ የሰው ልጅ ነው። ወለቀድ ከረምና በኒ አደም። ነፍስን የሚወስዳት አላህ ብቻ። አንዲትን ነፍስ ያለ ጥፋቷ ያጠፋ ሰው ወንጀሉ ምን ያህል ይመስላችኋል? ፈከአነማ ቀተለ ናስ ጀሚዓን፣ የሰው ልጆችን በአጠቃላይ እንደገደለ ይቆጠራል አላህ ቁርአን ላይ እኮ። አንድን ነፍስ ገደልክ ማለት የአደም ልጆችን ሁሉ ጨርሰሃል ማለት። የሰው ልጆች በታሪክ አምድ ከ100 እስከ 117 ቢሊየን ህዝብ ምድርን ኑሮ ተሻግሯል ይባላል ጥናቱ። አሁን ምድር ላይ 8.3 ቢሊየን ህዝብ ይኖራል። ለወደፊትም ከዚህ በላይ ቁጥር ይመጣል። አንድ ነፍስ የገደለ ሰው ይሄን ሁሉ ፍጥረት እንደጨረሰ ይቆጠራል። ነፍስ እነ ዲማአኩም ደሞቻችሁ ክልክል ነዋል። ሙስሊም ሰው አይገልም። ሙስሊም ወደ ሌላው ቢላውን አይዘረጋም፣ ቃታውን አይስምም። ሙስሊም ሆነ አልሆነ፣ ጠላት ሆነ አልሆነ፣ ሊያጠፋህ ሲመጣ ዲንህን ሊያወድም ሲመጣ ያኔ ደረትህን ትሰጣለህ፣ ያኔ ትሰዋለህ። አብሮ የሚኖረው ምንም ያላደረገውን የፈለገውን ነገር ይመን የመኖር መብት አለ። ደሙን ልታፈሰው አልተፈቀደልህ። ደም ማፍሰስ ጸያፍ ነው፣ ትልቅ ወንጀል። እስልምና የአንድን ሰው ነፍስ በሁሉም ሰው ነፍስ የመዘነው። ወመን አህያ አለ ሕያው ያደረጋት አንዲትን ነፍስ የሰው ልጅ ሁሉ ሕያው እንዳረገ ይቆጠራል። አንድ ጎረቤት ታሞ አግኝተኸው አሳክመኸው ሕይወት ዘር አበት ማለት የሰው ልጆችን ሁሉ ሕያው እንዳረክ ይቆጠራል።
ነፍስ ደምን ማፍሰስ ጸያፍ ነው። ሁሌ ላይ ይገርመኛል። ደም ለምን ቀይና ወፍራም ሆነ? እንድትጸየፈው እኮ አይደለም የሰው ደም የሌላ ደምን እንኳን እንድትሸሸው። የመጀመሪያ የነቢዩ አደራ ኢነ ዲማአኩም ደሞቻችሁ የአንድን ወንድን ደም ማፍሰስ አይደለም ሙስሊም አይደለም የመጽሐፍ ሰዎች የክርስቲያን አይደለም ቀርቶ ጣዖት አምላክ ይሁን ልትገለው አልተፈቀደልህ። ትጠራዋለህ ወደ ዲንህ ከተቀበለ መልካም ካልተቀበለ ለኩም ዲኑኩም ወሊየ ዲን እኔም መንገድ አለኝ አንተም መንገድ አለ። ኢነ ዲማአኩም ልብ በሉት አስምሩበት ደሞቻችሁ ወአምዋለኩም ገንዘቦቻችሁ አንዱ ያንዱን ገንዘብ ሊወስድለት አልተፈቀደል። ሊያጭበረብረው ዕዳ ወስዶ ሊጠፋ አልተፈቀደለት። ወአዕራደኩም ክብራችሁ የሰው ክብር አሁን በሶሻል ሚዲያው ዘመን የለም አይደል? በማህበራዊ ሚዲያው ዘመን ሁሉም ሰው የሚጠለጠልበት ነው አይደል? የሀገር መሪ ይጠለጠላል፣ የሃይማኖት መሪ ይጠለጠላል፣ ትላልቅ ሰው ይጠለጠላል። ሁሉ ቢተችበት ዘመን ነው። ወአዕራደኩም ክብሮቻችሁ የሰውን ክብር ልትነካው አይገባም። መልእክትን ታስተላልፋለህ እንጂ ዋሽተህ ስሙን አታጠፋው። ሙስሊም እንኳን ባይሆን ክብሩን ልትነካው አልተፈቀደልህ። ነቢዩ ዓለይሂ ሰላቱ ወሰላም መልእክታቸውን ቀጠሉ። አዩሃናስ እናንተ የሰው ልጆች ያሉ መልእክቱ ለሰው ልጆች ነው። ከናንተ መሃል አማና የተሰጠው ሰው ካለ ወደ ተገቢው ቦታ ያድርሳል። ቃሉን ይጠብቅ፣ አማናውን ይጠብቃል። እኛና አማና ኢስላም ካበለ ቀኑ ዘነበለ፣ ሙስሊም ከዋሸ ቀኑ ተበላሸ ነበር የአያቶቻችን ስም አይደል? እኛና አማናው እንዴት ነን? ሰው ሰጥቶ ብሩን እኛ ጋር ያገኘዋል። ቃል ኪዳናችን እንጠብቃለን። የነቢዩ የመጨረሻ ማሳረጊያው አንዱ ቃል ይሄ ነው፣ አማናችሁን ጠብቁ። ሙእሚን ታማኝ ነው። ሙእሚን የሰው ብር አይወስድም። ሙእሚን አይሰርቅም። ሙእሚን ቃሉን ይጠብቃል። ሙእሚን ፌክ አይሸጥም። ሙእሚን አያምታታም። ሙእሚን ማለት የታመነ ሰው የሚረጋበት ማለት ነው። እሱ ዘንድ ያለኝ አይጠፋም የሚለው ማለት ነው። ነቢዩ ዓለይሂ ሰላም ከዛም ወሲያቸውን ቀጠሉ። ሶስተኛ ኢነ ሪበል ጃሂልየቲ መውዱዑን ተሕተ ቀደሚ ወኢነ ዲማአል ጃሂልየቲ መውዱዑን ተሕተ ቀደሚ። ቂምንና በቀልን ሻሩት። በዛ ንግግራቸው ከኔ ከመላኬ በፊት የነበረ የተቋሰላችሁት የፈሰሰ ደም ካለ እግሬ ስር ጥየዋለዋል። ለበቀል ማንም ሰው ከዚህ በኋላ እንዳይነሳ የመጀመሪያ ምጥለው የዓሚር ብኑ ረቢዓ ያጎታቸው ልጅ ደም አለ። ሌላ ጎሳን የገደለው ቁረይሾቹ እንገለዋለን ብለው ሁሌ ቂም ይዘው ኑረዋል። ያጎቴን ልጅ ደም እኔ እግሬ ስር ጥየዋለዋል። አንበቀልም ይቅር ብለናል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ሁላችሁም ይቅር በሉ አሉ ነቢዩ ዓለይሂ ሰላቱ ወሰላም። እንዲሁም አሉ በጃሂልያ ዘመን የነበረ ገንዘብ ሰጣችሁት አራጣ ወለድ የወለደ ካለ እሱም እግሬ ስር ወድቋል። ዋናውን ገንዘባችሁን ውሰዱ፣ ወለዱን ጣሉ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ከዛ ማስከተለው የመጀመሪያ ምጥለው አሉ ነቢዩ ዓለይሂ ሰላቱ ወሰላም የአጎታቸው የአባስን የሱ ሀብታም ነበር፣ ሰዎችን ያበድር ነበር፣ በሪባ ብር ነበረው ሰዎቹ ጋር። ያንን ጥየዋለሁ አሉ። ዋናውን ገንዘብ ትወስዳለህ፣ ወለድን የሚባል ትተዋለህ። አየሁ የነቢዩን ዓለይሂ ሰላቱ ወሰላም አስተምሩ። አንድን ነገር ሲጀምሩ በራሳቸው ቂምን ራሳቸው ሻሩ፣ ወለድን ራሳቸው ረገጡና ህዝባ አስተማሩ። ያኔ ትርጉም ይኖረዋል። በየትኛውም የህይወት ጉዞ ላይ የምንጀምረው ከራሳችን መሆን እንዳለበት እያስተማሩ ነው። ሰደቃ ስጡ ከማለታችን በፊት ሰጠን፣ ሌሊት ቁሙና ስገዱ ከማለታችን በፊት ሰግደን ሲሆን ንግግራችን ትርጉም አለ። ለተቀባይነት ሚዛን አላህ ይሰጠዋል። አላህን እኛ ማታለል አንችልም። ሊመ ተቁሉነ ማ ላ ተፍዐሉ ማታረጉትን ለምን ነው የምትናገሩ ይላል አላህ። ትልቅ ኩነና ነው አላህ ያቀረበው። አንድ ሰው ራሱ ተግብሮት ራሱ ተጭኖት እሱ ሲናገር ትርጉም አለ። በራሳቸው ጀመሩ። ነቢዩ ዓለይሂ ሰላቱ ወሰላም በህይወት ጉዟቸው በአጠቃላይ ጉዞ የሚጀምሩት ከራሳቸው። ዘካን ስጡ አሉ።
ለራሳቸው ቤተሰብ ግን ዘካ መስጠት ክልክል። የነብዩ ቤተሰብ ከሆንክ ዘካ ይገባል። ለምን? ይሄ ዲን እሳቸው የሚበሉበት አይደለም ያበሉበት ነው። የእሳቸው ቤተሰብ የሚጠቀሙበት አይደለም ሌላው የሚጠቀምበት ነው። እስልምና ውስጥ ወኢታኡ ዘካት ዘካን የሚሰጡ እንጂ ዘካ የሚቀበሉ ሚል የተወደሱ ሰዎች የሉ። እስልምና ምታበላበት እንጂ ምትበላበት ዲን አይደለም። በአንስከው ክብር ዝና ዕውቅና ምታግበሰብሰው ጥቅም የለም። እንደ ሰው ለፍተ ነው መታደር። አንድ ትልቅ ሰው ወደሆነ ሱፐርማርኬት ገቡ። ሲገቡ ይሄ ቲን ይሸጥ ነበር። ወቲን ወዘይቱን ፍራፍሬ ይሄ ሊገዙ ሲገቡ ሰውየው አያቸውና እንዴ ሸኽና እርሶ መጡ እንዴ በነፃ ይውሰዱ አላቸው። እሳቸው አንድ ቃል አሉት፣ ላነሽተሪ ቲን ብዲን አሉት። እኛ እኮ ቲንን በዲን አንገዛም ብለው ተለወጣው። የእስልምና አቋም ይሄ ነው። ኃላፊነት ሲሰጥህ ያላግባብ አትጠቀመው። የመጅሊስ ቦታ ሲሰጥህ በነፃ ሐጅ አትመላለስበትም። የህዝብ አማና ነው የተሰጠህ። የተሰጠህን ክብርና ዝና ንዋይን አታሳድበትም። እንደ ሰው ሰርተህ ነው መታደር። ተበድረህ ለፍተህ ወድቀህ ትነሳለህ። ከዛም ዘካት ትሰጣለህ። ዘካት ትቀበል። በአገልግሎቶቻችን ጥቅም ማሳደድ የለብንም። ይኸው እዚህ መስጂድ ላይ ብዙ ዓመት ኢማም አድርገውኛል። እስካሁን ደሞዝ አልሰጡኝም። ነጋዴስ ሆነን ደሞዝ እንዴት እንወስዳለን? የክፍለ ሀገር ዳዕዋ ስንጠራ ራሳችን ትኬት ቆርጠን ሰው መዋጮ ሲያደግ አብረን አዋጠን ምትኖረው ዲን ነው እስልምና። ረሱል ያደረጉትን ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም መጀመሪያ ምጥለው ያጎቴል ወለድ ብር ነው አሉ። መጀመሪያ ግሬሰር ምረግጠው ያጎቴል ልጅ ደም ነው አሉ። ያኔ ትውልድ ይከተላል። አንተ የኖርከውን ነው ሌሎችም ይኖሩልህ። አላህን መዋሸት አይቻልም። ያልተከበርከው ሰዎች ውስጥ ገብቶ ተጽዕኖ አይፈጥርም። ይህን ነው ረሱል ሰለላሁ ዐለይሂ ወሰለም ያስተማሩ። ተግብረው ተራመዱ አላቸው። ጦርነት ላይ አወል ሶፍ የምታገኛቸው እሳቸው ነው። ለዛ ነው ለመሰዋት ዝግጁ የሆነ ሰሃባን የወለዱት እሳቸው ፊት ናቸው። ኸይማቸው ላይ ቁጭ ብለው እንደ ድሮ ነገስታቶቹ አይደለም ያዘመቱት፣ አወል ሶፍ ናቸው። ለዛ ነው ኡሁድ ጦርነት ላይ ራሳቸው የተበሳው ጥርሳቸው የተሰበር ሞቱ እስኪባል ድረስ የተወራ። አንተ አወል ሶፍ ነምቶን ኢዛ ኩንተ ቱሪዱ ኢማሚ ፈኩን አማሚ። መሪ መሆን ከፈለክ መጀመሪያ ተጋፈጥ ወርደ። አመሰግናለሁ። የድምጻችን ይሰማ ትግል የህዝቡ እንቅስቃሴ አንዱ ሚስጥር መሪዎች ያላቸው ሰዎች አወል ሶፍ መሰለፋቸው፣ መስዋዕትነት ለመክፈል በመገኘታቸው። አንተ ፊት ስትሆን ህዝብ ይከተላል። ይሄ ነው የህይወት ቀመር። ነብዩ አለይሂ ሰላቱ ወሰላም ደሞቻችሁን እግሬ ስረግጫለሁ፣ ወለዱን እግሬ ስረግጫለሁ፣ መጀመሪያ ምጥል የቤተሰብ ነው አሉ። ሁሉም ተከታይ ነው። ያኔ ንግግራቸውን ቀጠሉ። ነብዩ አለይሂ ሰላቱ ወሰላም ያስተምሮቶቻቸው ማሳተሚያ ማሳረጊያ ነው የተናገሩት። ከዛ ማስከተሉ እስተውሱ بالنساء خيرا አለ። የሴቶቹን ነገር አደራሉ። ወተቁላህ ፊልኒሳ ሴቶቹን እንዳትበድሏቸው። ሴት ልጅ አሁን የቃ ማሻሻጫ መቀለጃ ነች አይደል? ክብር ያልተሰጣት አደባባይ የወጣች ራቆት እንድትሸጥ የተደረገች ነች። ታገቢኛለሽ ወይ ብሎ ተንበርክኮ ይጠይቃትና በእንበርክክ ከቤት ያስወጣታል በአመቱ። ሴት ልጅ መቀለጃ የሆነችበት ዘመን ላይ እንገኛለን። እስልምና በመጨረሻው አደራ ላይ እንኳን እሷን አረሳት። አደራችሁን አሉ ንብረቶቻችሁን ልታሟሉላት ቤቷን ምግቧን እናንተ ላይ ግዴታ ነው። ደግሞ የእናንተን ክብር ሚነካ ነገር ላታደርግ እሷም ላይ ግዴታ ነው። ድሮም እስልምና ሴት ልጅ ስትቀበር አግኝቷት እሱ ነበር ያዳናት። ወኢዘል መውኡደቱ ሱኢለት ቢአይ ዘንብን ቁትለት። አንድ ሰው ሴት ልጅ ሲወልድ ያፍር ይሸማቀቅ ነበር። እስልምና መጥቶ ሴት ልጅ ትልቅ ደረጃ ሰጣት፣ ከፍ አደረጋት፣ የቤቱ ንግስት አደረጋት። እሷን ቤቷን ተከራይተ ልብሷን አልብሰ ቀለቧን ሞልተ እንደ ንግስት እንድታኖራት እስልምና አዘዘ። አንተ ትወጣለህ፣ ትለፋለህ፣ ትሰራለህ፣ እሷስ ትውልድ ቤት ውስጥ ኮተኩታለች። ዱባዮቹ ቆንጆ አባባል አላቸው። ቤት ውስጥ ቁጭ ብለው ልጅ የሚያሳድጉ እናቶቹን የነገው ትውልድ ገንቢዎች ይሏቸዋል።
ታላቁ ኡስታዝ በለው የአገሪቱ ጠቅላይ ሚኒስትር በለው ቤት ነው ተኮትኩቶ የሚወጣው። የሱ አናጭ እሷ ነች። ይህን ክብር እስልምና ሰጣት። ቁርአን ውስጥ ሱረቱ ሪጃል ሚል አታገኙ፣ ሱረቱ ኒሳ ግን ታገኛላችሁ። በስማቸው ምዕራፍ ሰየመላቸው። የተለየን ክብር የሰጣት ዲን እስልምና። ሴትን ከፍ አረጋት፣ ሴትን ሸከፋት፣ ሴትን ጠበቃት፣ ሴትን አስዋባት፣ ሴትን ቁጥብ እንድትሆን አደረጋት። ለሴት ልጅ ትልቅን ማዕረግ ልቅና የሰጠ ዲን እስልምና። ሴትን የዲኑ አጋዥ አደረጋት። ከነቢዩ ዓለይሂ ሰላቱ ወሰላም ጋር አብረው በዳዕዋ የተሳተፉ ጦርነት አብረው የዘመቱ ሴቶች ነበሩ። አብረው እኮ ነው የዘመቱት። ሰሃቦቹ ሲወድቁ እኮ ነርሱ ነው የሚያክሙት የሰሃባ ሴቶች ናቸው። ጦርነቱ በጣም ሲብስ የሰው ቁጥር ሲያንስ ገብተው የሚጋፈጡት ሴቶች ናቸው። ልብ በል ጦርነት ነው፣ ሂጃብ ይገለጣል፣ ራቁት መሆን አለ። ይገባችኋል? ይሄን ተጋፍጠው ይሄን ዲን ከፍ ያረጉት የነብዩ ሰሃቢያቶች ሴቶች ነበሩ። እሑድ ጦርነት ላይ ኡሙ አማራ ትታወሳለች አይደል? ሰልፉ ተገለጠ፣ ሰሃባው ተበታተነ። ከነብዩ ስትከላከል የነበረችው ኡሙ አማራ ነች። ወደ ቀኝ ይዞራል ይላሉ ነብዩ አለይሂ ሰላቱ ሰላም፣ እሷን እንጂ ሌላ ላይ። ወደ ግራ ስዞር እዚህ ተስፈንጥራ መጣ፣ እሷ ነው ያለችው። ከፊት ለፊቴ ሲመጣ ኡሙ አማራ ነች። የሚወረወረውን ቀስት በእጇ ተመልሰው ነበር። ተገረሙ ነብዩ አለይሂ ሰላቱ ስትወረውር ቀስቷ ይስትል፣ ቀስት ከሌላ ተቀብለው ለሷ ይሰጧት ነበር። ጦርነቱ ሲያበቃ አስጠሯት። አንቲ ኡሙ አማራ ምትፈልጊኝ ጠይቂኝ አላት። ልብ በል ይሄ ጥየቃ ምትፈልገው ነገር ሊመለስበት ጥየቃ ነው። ዱንያን አልጠየቀች። የአላህ መልእክተኛ ከርሶ ጋር በጀነት ጎረቤት ልሆናለች። ሴቶች አሁን አዳራሽ ላይ ሴት በዛ ወንድ በዚህ ሲሆን የሚያወግዝ ዲኑ ያልገባው ወጣት ታገኛል። ሴቶች አዳራሽ ላይ አይደለም የጦርነት ሜዳ ላይ አብረው የተሳተፉበት ዲን ነው። እክትላጥና ወግዛለን አንዱ በአንዱ ውስጥ ለየብቻ ሆኖ ግን መቀመጥ ከዲኑ ጋር ሊጋጭ አይደለም። ሴቶች ናቸው ያስተማሩት። እናታችን አይሻ ሙዓሊመቱ ሪጃል ወልአጅያል ትባላለች። ትውልድ ያነጸች ሰሃባ ሰብስባ ያስተማረች እናታችን አይሻ ነች። በሶስተኛ ደረጃ የነብዩን ሐዲስ ካስተላለፉት ሰሃባዎች ውስጥ አንዷ እናታችን አይሻ ነች። ሴቶች በእስልምና ከፍታን አገኙ። ከነ ቁጥብነታቸው፣ ከነ ሐያቸው፣ ከነ ኢማናቸው የትውልድ ግንባታ ላይ ትልቅ ሚና ነበራቸው። ነቢዩም ዓለይሂ ሰላቱ ወሰላም ወሲያቸውን ቀጠሉ። አዩሃ ናስ አሉ፣ እናንተ የሰው ልጆች ኢነ ረበኩም ዋሂድ፣ የእናንተ ጌታ አላህ አንድ ነው። ወኢነ አባኩም ዋሂድ፣ አባታችሁም አደም አንድ ነው። ላ ፈድለ ሊዓረቢይን ዐላ ዐጀሚይን ኢላ ቢተቅዋ፣ ለአንድ ዓረብ ካልሆነ ሰው እኮ ብልጫ የለውም አላህን በመፍራት ቢሆን እንጂ። የቆዳን ቀለም ዘርን ለከፍታ ምንጭ አላደረጉ ነቢዩ ዓለይሂ ሰላቱ ወሰላም። የሰው ልጆች መመዘኛ ለአላህ ባላቸው ፍራቻ፣ ለዲኑ ባላቸው ትልቅ አስተዋጽኦ ነው የሚጎኑት። በዘር በቀለማቸው አይደለም። ዓረብ ካልሆኑ አይበልጥም። አማራ ከኦሮሞ፣ ኦሮሞ ከአፋሩ፣ አፋሩ ከከምባታው፣ ከምባታው ከትግሬው፣ ከምባታው ከሶማሊያው የሚበልጥበት መስፈርት የለም። በእስልምና ትልቅነት አላህን ከመፍራት ይመዘዛል። ትልቅነት ለዲኑ ትልቅ አስተዋጽኦ በማድረግ ነው የሚታጨው። በእስልምና ቋንቋ፣ ቀለም ዋጋ የለውም። ትልቅ ክብር የለውም። ተቅዋ ነው ይታየው። ለዛ ነው ነቢዩ ዓለይሂ ሰላቱ ወሰላም ዓረብ የተከበሩ ናቸው። እሳቸው ኢማም። ጥቁሩ ኢትዮጵያዊ ቢላል ደግሞ ሙአዚን ናቸው። ቢላልን ከኢትዮጵያ፣ ሱሃይብን ከሮማን ኢምፓየር አምጥቶ፣ ሰልማንን ከፐርሻ አምጥቶ፣ አቡበክር ስዲቅን ከዓረብ ገምዶ ወንድማማችነትን የመሰረተ ዲን ያለ ቀለም፣ ቋንቋ፣ ብሔር እስልምና ላይ ሚዛን የለው። ከነሱ ውስጥ የበለጠ አላህ የሚፈራው ፊት ለፊት ይደረጋል። ትልቁ አዋጅ አሁን ድረስ የቆዳ ጉዳይ፣ የቆዳ ቀለም ጉዳይ ዓለም ላይ ልባት አላገኘ። አፓርታይድ የቅርብ ጊዜ ትውስታችን ነው። ጥቁሮች ያለቁበት የሳውዝ አፍሪካው ታሪክ። የዛሬ 3 ዓመት እንኳን አሜሪካ ውስጥ የጥቁር መብት አልተከበረም ተብሎ ብላክ ላይፍ ማተርስ ያያችሁት ሰልፍና አብዮት እንቅስቃሴ። እስልምና ለቆዳ ቀለም ትልቅ ዋጋ አልሰጠም። ዘርን አልቀደሰም። ተቅዋን መዘዘ።
አንድ ሰው ባለባበሱ እንኳን ዝቅ እንዳታረገው ምናልባት እኮ ከናንተ ውስጥ አሉ ሰዎች በር ላይ የሚገፉት ጸጉር የተቆጣጠረ ልብሱ ያደፈ ሰው አለ። ይሄ ሰው እኛ ዘንድ ክብር የለውም አይደል? ምናልባትም አለ አላህ ዘንድ ቢምን መሐላውን አላህ እሽም ይለዋል። እንድትጠነቀቅ እኮ ነው የምታየውን ሰው ሁሉ በክብር እንድታየው። ከናንተ ውስጥ አሉ ሩበ አሽዓተ አግበር እግሩ አቧራ የለበሰ ጸጉሩ የተቆጣጠረ ክብር የለህም ተብሎ ከበር ላይ የሚገፋ ተመለስ እየተባለ አላህ ዘንድ ቢምን አላህ መሐላውን የሚያጸድቅለት ሰው አለ፣ እሺ የሚለው ሰው አለ። ሁሉን አክብሩ ማለት ለሰው ልጆች የተለየን ክብር እኩልነት ያወጁበት የመጨረሻ ንግግራቸው ነው። አስከተሉ ነብዩ አለይሂ ሰላቱ ወሰላም እናንተ የሰው ልጆች ያሉ በስሮቻችሁ ያሉትን ባሮችን ክብር ስጧቸው፣ የምታስተዳድሯቸውን ሰራተኞችን ክብር ስጧቸው፣ ከምትበሉት መግቧቸው፣ ከምትለብሱ አልብሷቸው፣ መጥፎ ነገር ከሰሩት ማትታገሱት አትምቷቸው፣ አሰናምቷቸዋል። እኛና የቤት ሰራተኛ አሁን ባሪያ የለም፣ በዘመኑ ሚሸጥ የለም፣ ቢያንስ አገልጋይ አለ። ሰራተኞቻችን እኛ ጋር እንዴት ናቸው? ፒዛ በርገር ሲታዘዝ እነሱን ታሳቢ ያደርጋል? አይስክሬም ቤት ሲታዘዝ ጥሩ ምግብ ሲሰራ ለሷ ይቀነስላት አለ። ይሄ የነብዩን ወሲያ የሚጠብቁ ሰዎች እሷ የቤተሰቡ አንድ ክፍል ነች። አንዳንዴ ሜሽን እናደርጋቸዋለን፣ አሰርተናቸው አናቀምሳቸው። ለፍተው አብረው አብስለው ቤተሰብ ጭርሳ ጎይ ይበላል፣ እሷ ፍሪጅ ያለው ወጣ ሙቃ ትበላለች። ነብዩ አለይሂ ሰላቱ ወሰላም በመጨረሻ አደራቸው ሰራተኞችን ማረሱ። የቤተሰቡ ክፍል ናቸው። እነሱ ሲለፉ ነው የሚውሉት። ካልቻላችሁ እገዟቸው አሉ ነብዩ አለይሂ ሰላቱ ወሰላም። የቻሉትን ይስሩ፣ የቀረው እናንተ እገዟቸው። ሰራተኛ ከልጆች በላይ ነው የምታያቸው። ልጅ ያንተ መብት ነው ብትገርፈው ብትቆጣው፣ እሷ ግን እንግዳ ነው የመጣችው። ክብር ውጭ አገር ስትሄድ ለልጆች ልብስ ስታመጣ የሆነሽ ነገር ለሷም ሽቶም በለው ጫማም በለው በሚስት በኩል የሚሰጥ አንድ ሀዲያ ጥሩ ፈገግታ፣ ስታጠፋ መዝለል። ይሄ የነብዩ አለይሂ ሰላቱ ወሰላም ታላቅ ወሲያቸው ብዙና በርካታ። በሶስት ቀን ውስጥ ያስተላለፉትን መልእክት ባጭር በ30 ደቂቃ ኹጥባ ልንተርከው አንችልም። አላ ወፈዓሉ الخيرات واستغفروا ربكم فطوبى للمستغفرين። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه. أما بعد نبي عليه الصلاة والسلام إهم ملكتاتشون اندج الرسول الله تزازن ودساتشا ورد وحي الله كلات وبي هنا يهوداوች ራሱ የቀኑበት አንቀጽ ወደሳቸው ወረደ። اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا። ዛሬ አለ አላህ ዛሬ اليوم በዚህ ቀን በዚህ ቅጽበት አላህ ይህን ዲን ሞላውላችሁ፣ ጸጋውንም እሱም ሞላውት፣ እስልምናንም ከሃይማኖቶች ሁሉ ለናንተ ተመራጭ አደረግኩ አለ አላህ። ይሄ አንቀጽ የሁዳዎችን ያጓጓ ነበር። ይሄ ዲን እጥር ስናደርገው የሞላ ዲን ነው፣ ጭማሮን አይቀበል። ከኛ የሚጠበቀው መከተል ብቻ። አዲስ ነገር መፍጠር የዲኑ አካል ማድረግ ክልክል ነው። እዛ ቦታ ላይ ሞልቷል፣ እዛ ቦታ ላይ ታትሟል፣ እዛ ቦታ ላይ ጸጋው ተከድኗል። አልየውም ዛሬ ዲናችሁን ሞላውላችሁ። ረሱሉ ሰለላሁ ዐለይሂ ወሰለም ሰጠውን የሄዱት ዲን የሞላ የተዋበ ጸጋው የሞላ ረድኤቱ የሰፈረ ገራገር ለመተግበር የሚመች ለመኖር የሚመች ለህይወት ደስታን የሚሰጥ ለአካል ጤናን የሚሰጥ የከለከሉ ነገር ማይጠቅመንን ያዘዙን ነገር ህይወታችን የሚያበለጽግ ትልቅ ዲን ተሰጥቶና ከኛ የሚታዘዘው ምንድነው? መከተል ብቻ። يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم
بأمسكم وفي يومكم ولكم غدا. إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم، وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. ألا فأقم الصلاة.